በደቡብ ወሎ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች መሞታቸው ተሰምቷል። አምባሳደር ጀነራል ባጫ ደበሌ ጦርነቱ ከተቀሰቀሰ የኤርትራ መንግስት ፍጻሜ ይሆናል ሲሉ አስጠንቅቀዋል። ሰላም፣ ይህ ዴሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎችን እናደርሳችኋለን። በቅድሚያም አጫጭር ወሬዎችን እንንገራችሁ። የወጣቶች አፈሳ በሸገር ከተማ እየተካሄደ መሆኑ ተሰምቷል። የሰላማዊ ትግል በሮችን የሚዘጉ እርምጃዎች ይቁሙ ሲል ትብብር ለኢትዮጵያ አንድነት ፓርቲ ተናገረ። በኮንጎ በኢቦላ ወረርሽኝ ከ300 በላይ ህጻናት መሞታቸው ተገለጸ። እነዚህንና ሌሎች አዳዲስ ወሬዎችን እናደርሳችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ዝለቁ። በደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች መሞታቸው ተሰምቷል። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸውን የዞኑ ባለስልጣንና የሆስፒታል ምንጮች ለቢቢሲ ተናግረዋል። የዞኑ የጸጥታ መምሪያ ኃላፊ ኮሚሽነር ዘለቅ አለባቸው ጥቃቱ በተፈጸመበት ተሽከርካሪ ላይ ከነበሩ ተሳፋሪዎች መካከል 3 ሰዎች ወዲያውኑ መገደላቸውን ለቢቢሲ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የአቀስታ ሆስፒታል ባልደረባ በበኩላቸው ወደ ሕክምና ተቋማቸው ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪ አንድ ግለሰብ ህይወቱ አልፎ መድረሱን ተናግረዋል። ኮሚሽነር ጽንፈኛ ሲሉ የጠሯቸው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በንጹሃን ላይ ጥቃቱን ፈጽመውታል ሲሉ ወንጅለዋል። የወጣቶች አፈሳ በሸገር ከተማ እየተካሄደ መሆኑ ተሰምቷል። በኦሮሚያ ክልል በሸገር ከተማ ለገጣፎ ለገዳዲ ክፍለ ከተማ ከሰሞኑ የወጣቶች አፈሳ በከፍተኛ ሁኔታ እየተፈጸመ መሆኑን የአካባቢው ነዋሪዎች ገልጸዋል። በዚህ የተነሳም ወጥቶ መግባት አስቸጋሪ ሆኗል ያሉ ሲሆን የተወሰኑ ወጣቶች ገንዘብ እየከፈሉ እየተለቀቁ ነው ብለዋል። አምባሳደር ጀነራል ባጫ ደበሌ ጦርነት ከተቀሰቀሰ የኤርትራ መንግስት ፍጻሜ ይሆናል ሲሉ አስጠነቀቁ። ባጫ በቀጠናው መንግስት ይቀየራል፣ ጂኦግራፊ ይቀየራል ሲሉ የጦርነቱን ውጤት ተንብየዋል። በኢትዮጵያና በኤርትራ መካከል የተወሰነ ድንበር የለም ያሉት ባጫ እሱም ራሱ ችግር ይፈጥራል ነው ያሉት። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠይቅ ጦርነት ከተጀመረ ግንባርና ደጀን አይኖርም ሲሉ አስጠንቅቀዋል። ባጫ ይህን አስተያየት የሰጡት በኢትዮጵያና በኤርትራ መካከል ውጥረት በነገሰበት ወቅት መሆኑ አነጋጋሪ አድርጎታል። የቀድሞው የጦር አመራር የአሁኑ ዲፕሎማት ባጫ ደበሌ ይህን ሁሉ ዛቻ መሰል አስተያየት ከሰጡ በኋላ ግን ጦርነቱ አያስፈልግም ብለዋል። የሰላማዊ ትግል በሮችን የሚዘጉ እርምጃዎች ይቁሙ ሲል ትብብር ለኢትዮጵያ አንድነት ፓርቲ ጠየቀ። የትብብር ለኢትዮጵያ አንድነት ድርጅት በወቅታዊ የሀገሪቱ ጉዳይ ላይ ባወጣው መግለጫ ሰሞኑን በሰላማዊ የፖለቲካ ትግል የሚያምኑ 3 ፖለቲከኞች ለእስር መዳረጋቸው በፖለቲካ ምህዳሩ ላይ ከፍተኛ አሉታዊ ጫና እንደሚያሳድርና በህዝቡ ዘንድ ድንጋጤ መፍጠሩን አስታውቀዋል። ስሙ የተጠቀሰው ስብስብ እንዳመላከተው በሐምሌ 27 ቀን 2018 ዓ.ም አቶ አበበ አካሉ፣ አቶ ይስሐቅ ወልዳይና ጠበቃ አበራ ንጉስ መታሰራቸው እጅግ አስደንጋጭ ክስተት ነው ብሏል። መግለጫው አክሎም በህገ መንግስቱ አንቀጽ 29 ንዑስ አንቀጽ 2 የተረጋገጠውን ሀሳብ የመግለጽ ነጻነት በማስታወስ ከውዳሴ ውጭ ያሉ የተቃውሞና ትችት ድምጾች እንዳይሰሙ ማድረግ ሰላማዊ ትግልን በመዝጋት ሌሎች አጥፊ አማራጮች እንዲስፋፉ መንገድ እንደሚከፍትም ጠቁሟል። በኮንጎ በኢቦላ ወረርሽኝ ከ300 በላይ ህጻናት መሞታቸው ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ በሚገኘው የኢቦላ ወረርሽኝ ሳቢያ ከ300 በላይ ህጻናት መሞታቸውን ዩኒሴፍ አስታውቋል። ድርጅቱ ወረርሽኙ በምስራቅ ኮንጎ ኢቱሪ ግዛት ውስጥ በተዳከመው የጤና ስርዓት ላይ ከፍተኛ ጫና እያሳደረ መሆኑንም አስጠንቅቀዋል።
ዩኒሴፍ በመግለጫው ዕድሜያቸው 17 ዓመትና ከዚያ በታች የሆኑ 743 ህጻናት በኢቦላ መጠቃታቸውን ገልጿል። ከነዚህ መካከልም 300 ህጻናት ህይወታቸው ማለፉን አስታውቋል። ከሚያዝያ እስከ ሰኔ ባለው ጊዜ በዋና ዋና የወረርሽኝ ቀጠናዎች የመሰረታዊ የጤና አገልግሎት አጠቃቀም በ42 በመቶ መቀነሱንም ዩኒሴፍ ገልጿል። ዘገባው የአናዶሉ ነው። በመጨረሻም የየመን ሁቲዎች በፈጸሙት ጥቃት የ58 ሰዎች ህይወት ተቀጠፈ። የየመን ሁቲዎች በሳውዲ አረቢያ በሚደገፈው የየመን መንግስት ኃይሎች ላይ ባደረሱት ጥቃት በትንሹ የ58 ሰዎች ህይወት ተቀጥፏል። ጥቃቱ በሰው አልባ አውሮፕላንና ሚሳኤል የተፈጸመ መሆኑንም ወታደራዊ ምንጮቹ ይፋ አድርገዋል። ጥቃቱ በሀገሪቱ የእርስ በእርስ ግጭት ከተቀሰቀሰ ወዲህ እጅጉን አስከፊ ከሚባሉት ክስተቶች መካከል የሚመዘገብም ሆኗል። ሁቲዎች በሳውዲ አረቢያ ላይና በመንግስታቱ ድርጅት እውቅና በተሰጠው የየመን መንግስት ከቅርብ ጊዜያት ወዲህ ማጥቃትን ቀጥለዋል። ሪያድ ድጋፍ በማድረግ ወታደራዊ አቅሙን የኤደኑ መንግስት እያጠናከረ ነው የሚል አረዳድ ያላቸው አሳንሳራሎች ድሮንና ሚሳኤልን በመጠቀም ወታደራዊ ኢላማቸውን አውድመናልን ብለዋል። ከዴይሊ ወሬ የመራረጥንላችሁ አሁናዊ ወሬዎች እነዚህ ነበሩ። ስላዳመጣችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ